ዩቲዩብ እንዴት ናችሁ? እኔ ሶፋኔት መስፍን እባላለሁ። እንኳን ወደ ገርሊ ዞን በሰላም መጣችሁ። ዛሬ ቪዲዮ የምናወራው ቆንጆ ለመሽተት ምን እናድርግ የሚለውን ነው። ነገራችን ላይ ቀስ ብዬ ማውራት መልመድ አለብኝ። ቲክቶክ ላይ ለምጄ በቃ ቶሎ ነው የማወራውና እስቲ ቆይ መጀመሪያ ከምንም በፊት ቆንጆ መሽተት የሚጀምረው ከመታጠብ ነው አይደለ? ስለዚህ ከምንም ሽቶ፣ ከምንም ሎሽን፣ ከምንም ነገር በፊት መጀመሪያ ገላችንን በደንብ አድርገን መታጠብ አለብን። እኔ የምጠቀመው ያው ይሄ ጓንት ታውቁታላችሁ አይደል? ሁላችንም አለን ይሄ ጓንት። ደግሞ በጣም አሪፍ ነው፣ ምክንያቱም ቆዳችንን በደንብ አድርጎ ኤክስፖርት ያደርግልናል። ለምሳሌ በሳሙና ብንታጠብ የዚህን ያክል ጥቅም አናገኝም። በቃ በደንብ አይጸዳም ቆዳችን። እዛው የሞተ ቆዳ ምኑም እዛው ሆኖ ቆዳችንን በቃ እዛው ድርቅ ነው የሚለው። ስለዚህ ይሄ ቆዳችንን በደንብ ነው ኤክስፖርት የሚያደርግልን፣ ለስላሳ ነው የሚያደርግልን። ከዛ በኋላ ደግሞ እኔ የምጠቀመው ሳሙና ደግሞ ያው ዶቭ ነው። ሁላችሁም ታውቁታላችሁ። ያው ብዙ ተብሎለታል ዶቭ። እውነት ለመናገር በጣም ብዙ ተብሎለታል። እውነት ነው። ምክንያቱም ይሄ ቆዳችንን ይሄ የሚያደርቅብን ሳሙና አይደለም። ብዙ ሳሙናዎች አሁን አይታችሁ ከሆነ ቆዳችንን ከታጠብን በኋላ ነጭ ነው የሚያደርጉብን። በቃ ድርቅ ያደርጉብናል፣ ነጭ ነው የሚያደርጉብን። ያለንን የቆዳችንን ወዝ ሙሉ ለሙሉ ነው የሚወስዱብን። ይሄ ግን አንደኛ በደንብ ነው የሚያጸዳልን። ሽታው በጣም ነው ደስ የሚለው። ከዛ ደግሞ የራሱ ክሬም አለው ውስጡ ማለት ነው። ስለዚህ ቆዳችንን ስሙዝ ነው የሚያደርግልን፣ በቃ ሶፍት ነው የሚያደርግልን። ይሄ ድርቅ አያደርግብንም። እንደዚህ አይነት ሳሙና ደግሞ ሽታ ያለው ሳሙና የማይመቻችሁ ከሆነ እኔ አሁን ለምሳሌ አንዳንዴ ደረቴና ጀርባዬ ላይ ሽፍ ይልብኛል ማለት ነው። ከዛ ለሱ ምንድነው የምጠቀመው? ሴንሲቲቭ ሶፕ ማለት ነው። ዶቭ ሆኖ ይሄኛው ምንም ሽታ የለውም። ስለዚህ ለሴንሲቲቭ ስኪን በደንብ አድርጎ ነው የሚሆነው ማለት ነው። ከዛ ያው ጀርባችን ላይ አልኩኝ። ከዛ ያው ደረታችን ላይ ጀርባችን ላይ ሽፍ የሚልብን ከሆነ ይሄኛው ሳሙና በጣም አሪፍ ነው። በነገራችን ላይ ቪቴም ላይ ይሄንን ሳሙና ነው የምጠቀመው። እኔ በጣም ነው የምወደው ይሄን ሳሙና። ከዛ ቀጥለን በሳሙና በደንብ ከታጠብን በኋላ ምን እናደርጋለን? ቦዲ ስክራብ። የሚመቸንን አይነት ቦዲ ስክራብ እንጠቀማለን። ቦዲ ስክራብ በነገራችን ላይ በጣም ነው ደስ የሚለው። ሞክሩት። ቆዳችንን በቃ እንዴት እንደሚያለሰልስልን ብታዩ ማለት ነው። ከተጠቀምነው በኋላ በቃ ልስ ነው የሚለው ማለት ነው፣ ደስ ሲል። ከዛ በዛ ላይ ደግሞ ሽታው በጣም አሪፍ ነው። ቆዳችንን ቆንጆ ነው የሚያሸትልን። ከዛ ቦዲ ስክራብ መጠቀም አንርሳ። ከዛ በኋላ ደግሞ ቦዲ ዋሽ መጠቀም ከፈለግን ቦዲ ዋሽ መጠቀም እንችላለን። እኔ ሽታ ያለው ነገር ብዙም እንዳልኳችሁ ደረቴ ላይ እና ጀርባዬ ላይ ሽታ ያለው ነገር ብዙም አይስማማኝም። ስለዚህ ቦዲ ዋሽን አልጠቀምም። ግን እናንተ ደግሞ ቦዲ ዋሻችሁን ተጠቅማችሁ ከሻወር መውጣት። ከዛ ከሻወር እንደወጣን ቀጣይ ስቴፕ ምንድነው? ሞይስቸራይዝ ማድረግ። ኦፍ ኮርስ ሞይስቸራይዝ እናደርጋለን። ይሄ ሎሽን ያው በጣም ብዙ ተብሎለታል። ኤኦኤስ ያው በቃ በጣም አሪፍ ነው። ፈረንጆቹ አይቀሩም፣ ሀበሻም አይቀሩም። ሁሉም ሰው ነው አሪፍ ነው የሚለው። ኦፍ ኮርስ አሪፍ ሎሽን ነው። እኔም ሃይፑን አይቼ ገዝቼዋለሁ። አሪፍ ነው። ግን ያው እንደጠበኩት ይሄ ግንንን ያለ ደግሞ በቃ አለ አይደል? በቃ እንደጠበኩት አይነት ኤክስፔክቴሽን አይደለም፣ ግን አሪፍ ነው። ከዚህም በላይ ሌሎች ሎሽኖች አሉ፣ አፎርደብል የሆኑ ሞር በአቅማችን የሆኑ ሎሽኖች ማለት ነው። ስለዚህ በማንኛውም አይነት ብቻ ቆንጆ የሚሸትና በደንብ ሞይስቸራይዝ የሚያደርገንን ሎሽን መርጠን ሙሉ ቆዳችንን ሞይስቸራይዝ እናደርጋለን ማለት ነው። ከዛ ቀጥለን ምንድነው ኔክስት ስቴፕ? ቦዲ ኦይል። ይሄኛው ቆዳችንን ኤክስትራ ስሙዝ ነው የሚያደርግልን። በቃ እንዴት በቃ የሆነ በቃ ለመንካት ራሱ ያሳሳል ነው የምላችሁ። በቃ ይሄን የምንጠቀመው ሎሽኑን ከተቀባን በኋላ ነው። ሌላኛው ጥቅሙ ደግሞ በኋላ ላይ የምንቀባው ቦዲ ስፕላሽ እና ሽቶ እላያችን ላይ ረጅም ሰዓት እንዲቆይ ያደርገዋል፣ ቦዲ ኦይል መቀባታችን ማለት ነው። ስለዚህ ለዛ ነው ይሄንን ቦዲ ኦይል የምንጠቀመው። ቀጣይ ያው ቆንጆ ለመሽተት ምንም ጥያቄ የለውም ዲዮድራንት። ምንም ወደዚህ የሌለው ነው። ዲዮድራንታችንን በደንብ አድርገን አፕላይ እናደርጋለን ማለት ነው፣ ሙሉ ቀን እንዲቆይልን አድርገን። ከዛ እንግዲህ ቆንጆ ለመሽተት ቀጣዩ ስቴፕ ቦዲ ስፕላሽ። ቦዲ ስፕላሾች እውነት ለመናገር እኛ ድሮ ቪክቶሪያ ሴክሬት ምናምን ትዝ ይላችኋል። በቃ ድሮ 450 ብር 350 ብር ምናምን በሚሸጥ ጊዜ ድሮ ነው የምላችሁ ይሄ። እና የዛኔ በጣም እቃው ራሱ እንደዚህ አይነት አልነበረም። የሆኑ አይነት እንደዚህ አይነት እቃዎች ነበሩ። እንደዚህ የሆነ እንጃ እንዴት ለመቅረጽ የሞከርኩት ብቻ እንደዚህ አይነት እቃዎች ነበሩ እና በጣም ነው ደስ የሚሉት ሽታቸው የነበሩት። ይቆያሉ። ሽታቸው ራሱ በጣም እንትን ነው፣ ደስ ይላል። በቃ ስትሮንግ ነው። የመቆየት እንትናቸው በጣም ረጅም ነው። የሆነቹ እውነት ለመናገር አየር ነው። የሆነ ሳለ ሽትት ይለንና ከዛ የለም አይቆይም። ግን ስቲል ግን ደስ ይላል። በነገራችን ላይ በቃ ስንቀባው የሆነ ሪፍሬሽንግ ነገር ነው አይደል? እንደዚህ አድርገን በቃ ቅብት ስንለው እንደዚህ በቃ በጣም ሪፍሬሽንግ ነው። እንዴት ደስ እንደሚላው ኡፍ ብቻ ደስ ይላል። ከዛ ፕላስ ማታ ራሱ ተቀብተው ነው ገላችንን ሻወር ውስጥ ምናምን ማታ ያው ሽቶዎችንን ዌስት ከምናረግ ቦዲ ስፕላሻችንን መቀባት እንችላለን። አብዛኛው ጊዜ ሪፍሬሽንግ ናቸው፣ ደስ የሚሉ ነገር ናቸው። ስለዛ ቀጣይ ስቴፕ ቦዲ ስፕላሻችንን እንቀባለን።
የመጨረሻውና ዋነኛው ስቴፕ ደግሞ በአቅማችን ያለንን ሽቶ መቀባት። ቅድማውን ትዝ ይላችኋል አይደል? ቦዲ ኦይሉን ሙሉ ለሙሉ ተቀብተናል። ስለዚህ ሽቷችንን እዚህ ከአንገታችን ጀርባ እዚህ ጋር እና እዚህ ጋር አለ አይደል? ፐልስ ፖይንት የሚባሉት ጋር ተቀብተን ከዛ ልብሳችን ላይም አፕላይ አድርገን መውጣት እንችላለን። ያው ይሄን ስናደርግ ሙሉ ቀን ነው የሚቆይልን ማለት ነው። ቆንጆ ነው የምንሸጠው። በመሀል ደግሞ ስፕላሽ ወይም ደግሞ ሽቷችንን በትንሽዬ ዕቃ ቀንሰን ቦርሳችን ውስጥ አድርገን አፕላይ ማድረግ እንችላለን። ቀን ላይ ምሳ ሰዓት ላይ ምናምን ደግሞ አፕላይ አድርገን ሙሉ ቀን ቆንጆ እየሸተትን መዋል እንችላለን ማለት ነው። እና እንግዲህ አይ ሆፕ ይሄንን ቪዲዮ ወዳችሁታል ብዬ አስባለሁ። ገርሊዞን ቲክቶክ ላይ አለን አጠራጠር ባሉ ቪዲዮዎች እና እንደዚህ የመሳሰሉ ሰልፍ ኬር፣ ፋሽን፣ ሰልፍ ዲቨሎፕመንት ደግሞ የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ።